ሰላም ጤና ይስጥልኝ እንደምን አላችሁ የትንሱ ቴክ ቤተሰቦች። ዛሬም አሪፍና ይጠቅማችኋል ብዬ ባሰብኩት ቪዲዮ ወደ እናንተ ተመልሻለሁ። በዛሬ ቪዲዮ የምንመለከተው በቤታችሁ በሚገኝ ስማርት በሆነ ቲቪ ኢንተርኔት አገናኝታችሁ እንዴት በቀላሉ ዩቲዩብ፣ ኔትፍሊክስ የምትፈልጉትን ሶሻል ሚዲያዎች በቀላሉ መጠቀም እንደምትችሉ አሳያችኋለሁ። ከእናንተ የሚጠበቀው ይህን ቪዲዮ እስከመጨረሻው ድረስ መከታተል ነው። ወደ ፕሮሰሱ ከማለፋችን በፊት በዚህ ዩቲዩብ ቻናል ጠቃሚ የሆኑ ቪዲዮዎች እየተለቀቁ ይገኛሉ። እናንተም አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ ቪዲዮዎች በሚለቀቁበት ሰዓት ወዲያውኑ ማሳወቂያ እንዲደርሳችሁ ማድረግ ትችላላችሁ። ቤተሰብ የሆናችሁ ደግሞ ሰፖርት አድርጉ፣ ላይክ እና ሼር በማድረግ ማለት ነው። አሁን ቀጥታ ወደ ፕሮሰሱ እናልፋለን። በቅድሚያ የምናደርገው ቲቪያችንን ስማርት የሆነ ቲቪያችንን ከኢንተርኔት ጋር ማገናኘት ይኖርብናል። ስለዚህ ሆም በተንን ተጭናችሁ ሴቲንግ የሚለውን ስታገኙ ሴቲንግ ላይ ኦኬ ትላላችሁ። እንደምትመለከቱት ኔትወርክ የሚል ኦፕሽን ታገኛላችሁ። እሱ ላይ ኦኬ በምትሉበት ሰዓት እንደምትመለከቱት ከታች ዋየርለስ የሚል አለ። እሱ ላይ ወርዳችሁ ኦኬ በምትሉበት ሰዓት በቤታችሁ አቅራቢያ የሚገኙትን የዋይፋይ ስም ዝርዝር ያመጣላችኋል። እናንተም ደግሞ የራሳችሁን ተመርጡና ፓስወርድ እንድታስገቡ ይጠይቃችኋል። የዋይፋያችሁን ፓስወርድ አስገብታችሁ ኦኬ ብላችሁ ሴቭ ታደርጉታላችሁ። ያስገባችሁት ፓስወርድ ትክክል ከሆነ እንደምትመለከቱት ኮኔክትድ የሚል ጽሑፍ ከፊት ለፊት ያመጣል። እንዲህ ከሆነ በኋላ ኤግዚት በተንን ተጭናችሁ ወደ ኋላ ተመልሳችሁ የምትፈልጉትን ሶሻል ሚዲያ ዩቲዩብ፣ ኔትፍሊክስ፣ ፌስቡክ የፈለጋችሁትን ነገር መርጣችሁ መጠቀም ትችላላችሁ። የተለያዩ ቲቪዎች ስለሚኖሩ አሁን ደግሞ አንድ በተጨማሪ በሌላ ቲቪ ላሳያችሁ። እሱንም በተመሳሳይ መልኩ ሆም በተን ተጭናችሁ ራይት ኮርነር ላይ ሴቲንግ የሚል አለ። እሱ ላይ ኦኬ ትላላችሁ። እዚህ ጋር ኔትወርክ እንደ ኢንተርኔት የሚል አለ። እሱ ላይ ኦኬ በድጋሚ በምትሉበት ደብሊው ላን የሚለው ኦፍ የሆነውን ኦን በምታደርጉበት ሰዓት በአቅራቢያችሁ የሚገኙትን የዋይፋይ ስም ዝርዝር ያመጣላችኋል። እናንተም ደግሞ ዋይፋያችሁን ትመርጣላችሁ። ሲኦል የሚለውን ነክታችሁ ሌላ ተጨማሪ ዋይፋዮች ካሉ ሙሉ ማየት ትችላላችሁ። እንደምትመለከቱት የምትፈልጉትን ዋይፋይ መርጣችሁ ፓስወርድ ታስገባላችሁ። ፓስወርድ ጽፋችሁ ከጨረሳችሁ በኋላ ኦኬን በምትነኩበት ሰዓት ያስገባችሁት ፓስወርድ ትክክል ከሆነ ኮኔክትድ ሰክሰስፉል ይላል። እንዲህ ካደረጋችሁ በኋላ ኤግዚት በተንን ተጭናችሁ እንደቀድሙ በተመሳሳይ መልኩ የምትፈልጉትን ሶሻል ሚዲያ ኔትፍሊክስ፣ ፕራይም ቪዲዮ፣ ዩቲዩብ፣ ቲክቶክ የምትፈልጉትን ነገር መጠቀም ትችላላችሁ። ቲቪያችሁ ስማርት ካልሆነ የተለያዩ አሪፍ የሆኑ ስማርት ማድረጊያዎችን በተመጣጣኝ ዋጋ ከኛ ዘንድ ማግኘት ትችላላችሁ። ክፍለ ሀገር ለምትገኙ ከኛ ዘንድ ማስላክ ትችላላችሁ። ከላይ ባስቀመጥኩላችሁ ስልክ ቁጥር ወይም የቴሌግራም ዩዘር ኔም ኮንታክት ብታደርጉም በፍጥነት መስተናገድ ትችላላችሁ። እንዲሁም በተጨማሪ በዚህ በቴሌግራም ቻናላችን ትንሱ ዲሽ በሚለው የተለያዩ አሪፍ የሆኑ መረጃዎች እየተለቀቁ ይገኛል። እናንተም ቴሌግራም ላይ ሰርች ማድረጊያው ላይ ትንሱ ዲሽ ብላችሁ ሰርች አድርጋችሁ የምትመለከቱትን ቻናል ጆይን በማድረግ አሪፍ የሆኑ ጠቃሚ የሆኑ መረጃዎችን ማግኘት ትችላላችሁ። ማንኛውም አይነት ጥያቄ ወይም ማስተያየት ካላችሁ በኮሜንት ሴክሽን ላይ አስቀምጡልኝ። የዛሬ ቪዲዮአችን ይህን ይመስላል። በሌላ አሪፍ በሆኑ ቪዲዮዎች ተመልሰን እስከምንገናኝ መልካም ጊዜ ይሆንላችሁ።